እማዬ ሩታ ሰራተኛ ብትኖር ቢሮአት ማታስቀምጠንም ነበር። በእውነት አሳዘንሽኝ። እማዬ ሩታ ሰራተኛ አላት ሰራተኛ አላት። ዝም ብለሽ ተከብረሽ ቁጭ በይ። አሁን እኔ ከአንቺ ጋር መነጋገር አልፈልግም። ሰራተኛ ቢኖራት ኖሮ ቲክቶክ ላይ ከባድ ፊልም የተከፈተ የሩታ ስኬት ፋሚሊዎች እና የውሽሚት ቦችላዎች ኤርሜላ ቦችላዎች እንግዲህ በጣም ተቃጥሏል። የሚይዙት የሚጨብጡት ነው ያጡ። እንግዲህ የስኬት ፋሚሊ ማንም እንደማያሸንፋቸው አረጋግጠዋል። እንግዲህ እስከ መጨረሻው አዳምጡ። የኔ ድምጽ ትንሽ ላስገባላችሁ ብዬ ነው። ከዛ የነሱ ድምጽ እስከ መጨረሻው አዳምጡ። በቲክቶክ የነበረው ከባድ ጠብ ትላላችሁ። በጣም ብዙ ዋጋ የተከፈለላት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ እዚህ ይበልልኝ። እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አልሐምዱሊላህ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብ እያደረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ እያስቀመጣችሁ ስኬት ፋሚሊ አንደኛ ደረጃ ተቀምጧል ማለት ነው። እናንተም ሀሳባችሁ እየገለጻችሁ ዛሬ በቲክቶክ የነበረው ከባድ ፊልሚያ ይሄን ይመስላል። በጣም እኔ እንጃ ምን ልበላችሁ። በዚህ አጋጣሚ ከእንደዚህ ነገሮች ብንቆጠብ ወደ ሃይማኖት ከሚያስገቡ ነገሮች ብንቆጠብ ባይ ነኝ። ስለዚህ ማለት መገኘት በሌለብን ቦታ እንገኝ። ሩታና ኤርሜላን እያላችሁ አንዳንዶች ስለ ሃይማኖት መገቡ ስላላችሁ ነው። መጨረሻ ላይ የምታዳምጡት ነገር ይኖራል። እኔ በዚህ ውስጥ እናበታችኋለሁ። እናንተ ላይክ፣ ሼር፣ ሰብ እያረጋችሁ እስከ መጨረሻው ተከታተሉላችኋለሁ። እንግዲህ ወደ እነሱ እንገባለን ትላላችሁ። ነበር የምትወጣው እማዬ ሩታ ሰራተኛ ብትኖር ቢሮአት ማታስቀምጠንም ነበር። በእውነት አሳዘንሽኝ። እማዬ ሩታ ሰራተኛ አላት ሰራተኛ አላት። ዝም ብለሽ ተከብረሽ ቁጭ በይ። አሁን እኔ ከአንቺ ጋር መነጋገር አወራሽው አብረሽን ጠይቂው። ሩታ ሰራተኛ አላት ከትፋም እንዴ ምን ነው ኪያ እንዳስ ማርያም ምስኪን ናት። ተቃጣይ በቃ ጎበዝ ቀዝቃዛ ሆኖና ወናል ሜላ ማለት ተልባ እንዛላችሁ ማሪ ያላል ሳደብ እኛ ያራራባይ ሩታ ይቀንሳል። አንቺ ተናገርሽ አልተናገርሽ ታክብራ ላይ ቀንስ ሩታ ማለት ነው ኢትዮጵያን አቆሽሻለች። ሩታ አለባት ጅብር ትወጣለች። በመተት አይመለከተኝም። ሃይማኖት የቡታጅራ ስም ያጠፋች ሄርሜላ ናት እያልኩ ነው። ስሚ ሄርሜላ ናት የቡታጅራ ስም ያጠፋች እኮ ራቆቷ በመሄድ ገላዋ በመቸብቸብ የታወቀች ሩታ አይደለችም። ሩታ አይደለችም። ሩታ ገላዋ ቸበችብ ሄርሜላ ናት ገላዋ ቸበችብ ራቆቷን የምትመጣ እሷን ደግሞ ናት ስም ያጠፋች። የኢትዮጵያ ሕዝብም የቡታጅራ ስም ያጠፋችው አሁን ደግሞ በአደባባይ አሳያል አለችም። ባለፈው በአደባባይ አሳያል ምን አላትና ወራዳ ቆይ ሩታ ግሬ ዝም በይ። እንትን ልንገርሽ ቆይ ዝም በይ ዝም በይ ሄርሜላ ፍቅር መስጠት አዳምጪ መጀመሪያ አዳምጪ። ለማንም ሰሚ ልንገርሽ አብርሃም አልነካም ስላላት እኮ ነው። አብርሃም አሳየኛለችው አፍንጫዋን ተመልከቱ ተለጥፏል እኮ አልነካም ስላላት ሄርሜላ አብርሃም አልነካም ስላላት ሄርሜላ አብርሃም አልነካም ስላላት አደባባይ ላይ ወንድ የሄርሜላ እንኳን የግጥ ጥፍሯን አደርሱም ለስላሙ አይዞሽ ማይ ጥፍራላት ትናንትና በአጭር ቀሚስ አየሁት እግሯን ምን እንደሚያክል የሁለት ጭማቂ ነው የምታክለው። ሁለት ጭማቂ ነው የምታክለው እግሯ ራሱ ለየብቻ ተቀምጦ። እስቲ ዝም በይ የሁለት የተጨመቀ ነው የሚያክለው። ከነበሰቦቹ እርካሽ ናቸው እነሱ ተራራሩ እቺ ከዚህ አንቺ በታላ አንቺ ቆይላ ማለት ነው ማለሽ ወይስ ምን ነው ከነበሰቦ እርካሽ አረ
መልካም መቃጠል 2018 መልካም መቃጠል። አይ ደግሞ ምትናቅሉት እኛ እኮ ተረጋግተን ራሳችን ሪላክስ ያደርግ። እናንተ እኮ ናችሁ ሐኪም ቤት ተኛውኝ ብላችሁ የምትደውሉት። እናንተ እኮ ናችሁ ታመምኩኝ ብላችሁ የምትደውሉት። እናንተ እኮ ናችሁ ስራ ማዳም አባረረችኝ ብላችሁ የምትደውሉት። እኛ ነን እንደ የሩታ ደጋፊ ነው እንደ ሄርሜላ ደጋፊ እኮ ነው ስራ አጣሁኝ ብሎ የሚደውለው። የሄርሜላ ደጋፊ እኮ ነው መዳም አወጣችኝ የሚለው። ራሴ ሰዓት የሚለው የሄርሜላ ደጋፊ እውነት መቼ ትናንትና ከትናንት ወዲያ ኧረ ወይኔ ኧረ አላህን ፍሪ ኧረ አላህን ፍሪ። እስኪ ልብሽን የሚመታውን ትንሽ እያዳመጥ ኧረ ልቤ መቼ አይመታም ማሬ። ልቤ የሚመታው ባሌ ሳየው ብቻ ነው ማሬ። ለማንም ልቤ አይመታም። ለማንም አለሌ ልቤ አይመታም ማሬ። ለባሌ ብቻ ሩታን ታያት ነገር እንተወውና ማለት ነው። የሁላችሁ አንድ ነገር እዚህ ጋር ሩታን ታያት ሄርሜላን ታያት ሁለቱንም ተውትና ማለት ነው። እዚህ ጋር ሁለቱንም እርግፍ አድርገን እንተዋቸውና አብርሃም ጤነኛ ነው እናንተ በምታዩት ነገር። አብርሃም መቼም ሲሳሳም ስላልመጣ እኮ ነው ጤነኛ አይደለም ያላችሁ። ጤነኛ ነው አልሳሳምም አለ። አይሳሳምም እሱ በቃው ንስሐ ገባ ማሬ። ንስሐ ገባ ለነሳሳም ንስሐ ገባ ይግባ እኮ ንስሐ ለመሳሳም ሚታርግና እኔ ልንገራቸው እኔ ላስረዳቸው። እናንተ እኮ እነዚህ በጎች እኮ ጀዋና ዝም ያለ ስለማይፈልግ በንግግር ነው ያላቸው። ይዘር ትችላለች ማሪ። አንቺ የፍየል ምላስ ነው ያዝ። ለሁለት ደቂቃ ብቻ ለኔ ስጡ። ድምፁ ራሱ ፍየል ነው። ስከት ድምፁ ራሱ የፍየል ድምፅ ነው። ዩዘር የተረጋጋች ሰው ናት። ቆይ ዩዘር የተረጋጋች ሰው ናት። ቲጂና እናንተ ማለት ነው ዝም በይ። ኤማ ልንገራችሁማ አሁንማ እኔ ልወጣላችሁ ነው። ቆቶችማ ሄርሜላ ቁጭ በይ ማሪ አይዞሽ። ዩዘር እናዳምጣለን። ሁለት ደቂቃ ስጡኝ። ዩዘር እናዳምጣለን። ሄርሜላን ተዋት። ቀጥይ ማሪ ቀጥይ። ሄርሜላን ታያት፣ ሩታን ታያት፣ ባባን ታዩ። እዚህ ጋር ሁሉንም ቦታ እናስይዛቸውና እዛ ጋር እንደተቀመጡ ይቀመጡ ማለት ነው። ግን አሁን እኔ የምለው ነገር ብቻ እኔ አይምሮዬ ሁሉ የሚከረክረኝ ነገር ቢኖር እኔ በቃ አንድ ነገር ብቻ እንደ በመውለዴ በቃ ብዙ ነገር በማየው ነገር ማለት ነው። እኔ በነገራችን ነው ግን እሺ ቆይ ዝም በይ። ላይ ለማዳላት ምናምን አይደለም። ችግር የለውም። እኔ ፈተናይ ግለው ሚዛናዊ ነው ማድረገው። እኔ ሚዛናዊ ነው ማድረገው። አንድ ብቻ ንስሐም ገባ ቢባል አንድ ሰው አሁን እኛ ወደ ቤተ ክርስቲያን ሄደው ገዳም ገቡ የሚባሉ ሰዎች እኔ አሁን ሰፈሬ አውቃለሁኝ እንዳለ ሰፈሬ ብሩክም ገብተዋል። እናንተ ግሩፕ የነበረው ብሩክም ገብተዋል። ማሪ ንስሐ ገብተዋል። ብሩክም ንስሐ ገብተዋል። ለምን አታመጡትም? እዚህ ጋር ሌላ ነገር የምናወራው ሌላ ነገር አሁን እኔ እና አንቺ እኮ ጦርነት መፍጠሩ አይደለም። እዚህ ጋር እውነት ነው። ጎበዝ አይ ልክ አይደለሽም ብለሽ እኮ ማስወጣት ትችያለሽ። አላስወጣሽም፣ ሀሳብ እሰጥሻለሁ የኔ ቆንጆ ልጅ። እሺ እውነት አንቺ ጎበዝ ነሽ። እሺ አሁን እዚህ ጋር አንቺም 1000 ዓመት አታወሪም፣ እኔም 1000 ዓመት አናወራም። ትክክል። ቀጥሽ እዚህ ጋር ንስሐ ገባ ሲባል እኔ ነግሬሻለሁ። ሩታን ተያት፣ ሄርሜላን ተያት ብዬሻለሁ። እዚህ ጋር ማለት ተውኳት። እሺ እዚህ ጋር በቃ እውነቱን እናውራ። አሁን ደግሞ ማለት ራሱን እያዳመጠ ራሱን አረጋግቶ ያለ ሰው ነው። አንድ ሰው ታመመ የሚባል በፊት ያደረገው ነገር የሚረሳ አሁን ያለበትን የሚረሳ ሰው ሲሆን ነው። አሁን ነይማር ቦታ ስጡት እናንተ ሁላችሁ ቦታ አድርጉ። እሺ ችግር የለውም። አንዴ ማለት ቆይ ኤደን ችግር የለውም እሰጥሻለሁ። ማሪ አንዴ ልመልስላት። እሺ ትኬት አንዴ ቆይ ፈልጊሽ ነው ታያተሷን እነሱ ታያቸው። ቆይማ አይደለም ኤደን አንዴማ አንዴ ይዞር ማለት ነው። ምን ስለሆነ ነው ጤነኛ ነው አይደለም? ሚት ስላየሽበት ነው። ምን መልስ አልሰጠችኝም። መልስ ሳሰጣት ለምንድን ነው መልስ የምትሰጥሽ? አንቺ እኮ ጥያቄ በጥያቄ ነው መልስልሽ። የምን መልስ ነው የሚሰጥሽ? እኮ ቆይ መልስ
ምን ሆነ ታይ ምን ሆነ ታይ አብርሃም ጤንነቷን እንድትነግረኝ እፈልጋለሁ አለ። ጤንነቱማ ቁሞ ማውራቱ ቁሞ መሄዱ ገባሽ? ሚስቴን የሚፈልገው ልጄን የሚፈልገው ማለቱ ገባሽ? ከዚህ በላይ ጤንነት የለም። እናንተ በመተትና ጥንቆላ አዳምጪ በመተትና ጥንቆላ ስለምታምኑ መተት ጋር መሄድ አንዴ ብቻ እኔም ደግሞ ለአንቺ መልስ ልስጥሽ። እሺ ጤንነት ነው ይሄ ሚስቴን እፈልጋለሁ እሱን እፈልጋለሁ ካለ ማለት ነው ካለ ለምን እሱ ቃል በቃል በፊት እንደሚናገረው ቃል በቃል ለምን አይናገርም? ለምንድን ነው ሩታና እንትናን ኤፍ የሚናገሩት? በጣም ጥሩ። እሺ እኔ ልመልስልሽ። አብርሃም ኤፋና እሱ ካልሽ ትላንት ኤፋም አልነበረም ሩቲም አልነበረችም። ለብቻ ቁጭ ብሎ ነበረ። ለብቻ ቁጭ ማለት የትናንቱ አይደለም ማለት የትናንቱ አይደለም። እሺ ከመጣበት ከታመመበት ካላችሁ ጀምሮ አብርሃም መናገር የፈለገበትን መልእክት ማስተላለፍ ያለበትን በደንብ ናት እፈልጋለሁ አሳየኝ ያለችውን ፓርት ነው እኔ ከዛ ቀጥሎ ነው እየተናገርኩሽ ያለሁት ማለት ነው። እሺ የዛኔ የሚያደርገው ድርጊትና የአሁኑ ድርጊት ታዩ። እሺ እንተወውና እኔ ምለው ማለት ነው 3 ቀንና 4 ቀን ሩታና ነበረ የሚመጡት። አንድ ቀን የሚመጡት ነገር አለ ነገር አለ። ወደ ራሱ ተመልሷል እኮ ወደ ራሱ ተመልሷል። አሁን በዚህ ሰሞን እንዲህ ነው ብለው ሁለታቸው መጥተው ነበረ የሚናገሩት የነበረ 3 ቀን እንዴ 3-4 ቀን እንኳን አልቀረም። ማሪ አንድ ቀን ይሄ መተታችሁ ጥንቆላችሁ ተይዞ ስለነበረ ነው 4 ነጥብ ወደ ራሱ ሲመለስ የነበረበት ባክግራውንድ ሲነገረው ልጁ ደነገጠ። ገባሽ? እናንተ በምታምኑት እኛ እናምንበትም ይሄን ነገር ፍጹምም የለምም ሲጀመር እናንተ በምታምኑት ግን ልጁ ሚዲያ ላይ እቃ ሀሳየን ተብሎ እስኪመጣ ድረስ የተደረገ ባለትዳር ከነቀለበቱ ሚስቱ ሳይፈታ አራስና እርጉዝ ሚስቱ ትቶ ደብረ ዘይት ድረስ የሄደ በጤናው ሰው እንደዚህ አያደርግም። ገባችሁ? ገና ከተፋቱ 6 ወር እንኳን ሳይሞላ 1 ወር ሳይሞላ እንኳን ባለትዳር አይባልግም። ገባሽ? እውነት እንነጋገር ከተባለ እሺ እሺ አትበል። አልጨረስኩም። አዳምጪ። እናንተ በፈለጋችሁ ብቻ መሄድ አትፈልጉ። ማንሳት ካለባችሁ ከመጀመሪያ እስከ መጨረሻ ነው መሄድ ያለባችሁ። የእናንተ ታርጌት ብቻ እኛ አላማ እናደርግ። ገባሽ? ዛሬም ነገ ሌላውን አትንሳ። ዛሬም ነገ ሌላም አትበይም። ዛሬም ነገ ልንገራችሁ፣ አሸርግጬ ነው የምነግራችሁ። እኔ አብርሃም ምንም አልሆነም። እውነት ለመናገር ይሄ ድራማ የእውነት መሄድ ካለባቸው እንኳን ለህዝብ ማስተማሪያ የሚሆነው ሴት ልጅ እንድትማር ከፈለጉ አንድ ባለ ትዳር የትም በምን ያህል ቢጣላ እንኳን ሚስቱ ጋርና መመለስ አለበት፣ ልጁ ጋር መመለስ አለበት፣ መጸጸት አለበት። ይሄ የምትሉት ድግምት ጥንቁልና በአለም ላይ አይሰራም። አብርሃም ወደ ራሱ ተመልሷል። ዛሬም ነገም ከሚስቱና ከልጁ ጋር ይሆናል። በውሽምነት በምንዝርና ጥግ ያዙ ሴቶች ደግሞ ሲጸጸቱ ይኖራሉ። አንድ ሴት ወንድ ስላጣች ነው ባለ ትዳር ጋር የምትለጠፈው። አንድ ሴት የራሷ ሞራልና ኮንፊደንስ ስለሌላት ነው ሌላ ባል ጋር የምትሄደው እንጂ ቆንጆ ልጅ ኮንፊደንስ ያላት ልጅ ግን ባለትዳር ላይ አትለጠፍም። ገባችሁ? ወንድ ራሱ ፈልጎ ነው የሚመጣት፣ ራሷ ሂዳ ትፈልጎ። ቀለበቱ ሳይወልቅና እኮ ፌርማው ሳይቀድ እኮ ነው በማርያም ብላ ፍቅር የለመነችው። እንደዛ አይነት ርካሽ ሴቶች ደግሞ ከዓለም መነቀል አለባቸው። ሴት ልጅ ክቡር ናት። ቢኮዝ ነገ ጠዋት እናት ትሆናለች። አዳምጪ። 1000 ዓመት አላወራም። ገባችሁ? ስለዚህ አይደለም አንቺ አትበይ። አዳምጪ። ማዳመጥ አለብሽ። በደንብ አድርጌ ነው የምነግርሽ። ልንገራችሁ እናንተ ሲጀመር ክርስቲያን የተባላችሁ ሁላችሁ መስቀል ላይ መተት ተደረገ ብላችሁ በመተት እንዲሰራ የምታደርጉ እናንተ ናችሁ፣ የክርስቲያን ተከታይ ሁሉ። ገባችሁ? መቃወም ሲገባችሁ፣ ኖ ማለት ሲገባችሁ በሀበር የፈለገ ያድርጉ። መስቀላችን ግን ሰይጣን ያረክሳል እንጂ ሰይጣን አይቀበልም ከማለት ይልቅ በየኮሜንት መተት ትላላችሁ። እናንተ ፈሪሃ እግዚአብሔር የሌላችሁ። ገባችሁ? ነገ ጠዋት እናንተ ነው የሚጸጽታችሁ። ተገደልን ሞት ነው የምትሉ ታዲያ ራሳችሁ ሃይማኖታችሁ አሳልፋችሁ እየሰጣችሁ ሌላ ሰው ገደልን ብትሉ አያምርባችሁም። ገባችሁ? ዛሬም ነገም ቀን አላችሁ። በፈለጉ ይምጡ። በመስቀላችን ግን እንታረዳለን እንሞታታለን እንጂ አንሰጥም ቦታ ብላችሁ እንኳን መቃወም ትችያለሽ። እያንዳንድሽ እዚህ ጋር ስለ ሄርሜላ መጥተሽ የምትከራከሪ እዚህ ጋር ገባችሁ? ስለ አብርሃም ሄርሜላ አይደለም። አዳምጪ። ጨረሽ አትበይ። ሃይማኖትሽ ማስቀደም ሲገባሽ ስለ መተት አታስቀድሚ እዚህ ጋር ገባሽ? ሃይማኖታችን ክብር ነው። ወዳችሁም ጠልታችሁ በእናንተ ደግሞ አይሰራም።
ከፈለግሽ ይመለስልሽ በጥራሽ ታውሪያለሽ። የተመለሰልሽ እኮ ነው። ስለዚህ መተት የምትይው ነገር እኛ ጋር አይሰራም። አብርሃም ፈዘዘ ደነዘዘ አትበይኝ። አልፈዘዘም አልደነዘዘም። ወደ ራሱ ስለተመለሰ ኤዲ እንዳለችው መሳሰም አይፈልግም፣ መሸራማሙጥ አይፈልግም፣ መባለግ አይፈልግም። ጭዋ ሆኖ መቅረብ ፈለገ፣ ጭዋ ሆነዋል። ትናንትና የምናውቀው አብርሃም አሁን ነው የመጣ። ከዛ በፊት የነበረ አብርሃም ከሄርሜላ ጋር ሲሆን አብርሃም አልነበረም፣ ሌላ አብርሃም ነው። አሁን ትክክለኛ አብርሃም ነው የተመለሰው። ፈሪሃ እግዚአብሔር ያለው ሚዲያ ላይ የሚያከብር ሰው የሚያከብር አብርሃም ነው የተመለሰው። ይሄ ደግሞ በሚስቱ ነው። ሺህ መስዋዕት ከፍላበት ሺህ ነገር አልፎ ነው እዚህ የደረሱ። ግን ከሄርሜላ ጋር መስራት ከጀመረ ግን ዝሙት ተባለ፣ ባለጌ ተባለ፣ ያለ ስሙ ተሰጠው። ገባችሁ? ስለዚህ አብርሃም የትናንትና አብርሃም ነው የተመለሰ። አልፈዘዘም አልደነዘዘም፣ ከነ ልቡ ነው ያለው። በእናንተ አእምሮ ከፈዘዘ ደግሞ ፈዞ ይቅር፣ አይመለከተንም። ገባችሁ? እኛ የሚመለከተን ግን እያንዳንድሽ እዚህ ጋር አረብ ሀገር የመጣሽው ግን ስለ ሃይማኖትና ስለ መስቀልሽ ተከራከሪ። ገባሽ? ልቦና ካላችሁ አስተውሉላ። እኛማ ንጹህ ሃይማኖት አለን ማይቀላቀል። ዶቼ እስቲ ኮፕሊንግ አርጉ። አንቺ ላሳያችሁ። ጨልሟል ቤቱ። ወኔ ፍቅሮች ኮፕሊንግ ልንገርሽ፣ አንቺ አልሐምዱሊላህ ካልሽ ማለት ነው ለእኛ ክርስቲያን ነው የሚመለከት፣ አንቺ አይመለከትሽም። ገባሽ? አልሐምዱሊላህ እናንተ። ስለዚህ ለእኛ ነው የሚመለከተን፣ የእኛ ነው የሚመለከተን። በተለይ ደግሞ ሃይማኖትሽ የምታስከብረው አንቺ ነሽ። ሩታ በደንብ አድርገሽ መከሪያ እኮ እና ዝም በያ ወይ ነው ሩታ ምንም አላደረገችም። አሁንም ላይ አንቺ ዝም በይ። ሩታ ምንም አላደረገችም። ባለጌ ስለ መስቀላችን እዚህ ጋር ሆነሽ እንዳታወሪ። የባለጌ ልጅ ጨምላቃ ግን ቀልዳለች እንደ መከራተራለች እንደ ሩታ ጋር ልታዞረው እናንተ ናችሁ ባለጌዎች። ጌስት ላይ በተለይ ፋጥማ የምትባል እመቤት የምትባሉ እናንተ ግን ክርስቲያኖች ግን ምንድነው እመቤት ያለችበት ሀገር ክርስቲያን የላቸው? መስቀላችን ላይ መተት ተደረገ እያለች እናንተ እሷን መገናኘት አትችሉም? የሆነ ነገር አታድርጓትም? አፏት ያስይዟትም? ምን አይነት ናችሁ ግን? ኳተር ናት ያለች? የት ነው ያለች? ባህሬን ናት? ኳተር ነው ያለችው። እመቤት እኮ በመስቀላችን የቀለደች ልጅ ናት። ፋጥማ የምትባል ስሟ ሙስሊም፣ ስሟ ደግሞ ክርስቲያን ማለት ነው። ስሟ ሙስሊም፣ እሷ ክርስቲያን ማለት ነው። በሁለት ቢላ የምትበላ እሷ ጋር ያላችሁ ሳውዲ ያላችሁ ክርስቲያኖች የላችሁ? ባለጌዎች፣ ስዳደጎች፣ ስታስጠሉ። በክርስትናችን በመስቀላችን ድርድር አናውቅም። ገባችሁ? ሙስሊም ሆኑ ጴንጤም ሆኑ ምን ሆነ አይመለከተንም። እኛ መስቀላችን እስካለ መተት አለው ያለ ድረስ እንኳንም እና አብርሃምና ሩታ ሄርሜላና ሌሎቹ እዚህ ስደተኞች እንኳን ሆናችሁ መስቀላችን ላይ የሆነ ነገር ያላችሁ እንኳን እናንተ ተያዙ ናችሁ። ገባችሁ? በዚህ ጊዜ ደግሞ በተለይ በዚህ ሳምንት እየተካሄደ ያለ ነገር ደዶ አንዳንድ ጊዜ ምን አለ መሰለሽ ሰው ብሎ ሳይሆን ራሱ ማሰብ መቻል አለበት። እዚህ ጋር እኛ አንቺ መምከር አይገባንም። ራሱ የሚያስብ ሰው ነው። ቢኮዝ ከ18 ዓመት በታች ነው በላይ ነው ስደት ያለው። ማንን ማድረግ እንዳለበት የሚያውቅ ሰው ነው። ግን ሳያውቅ የሚሳሳትና እያወቅ የሚሳሳት የተለያዩ ናቸው። እያወቅ የሚሳሳቱ ደደቦች ናቸው እነዚህ። ልንገርሽ አስረግጬ ማለት ነው። ስለዚህ እኛ አሁን እያልን ያለ ነው። ልንገርሽ አንዴ ገብቶኛል ማሬ፣ ገብቶኛል። ቴንክ ዩ። አንቺ ልቦና አስተዋይ አእምሮ ስላለሽ ነው። አየሽ፣ እንዳንቺ ያብዛልን። እኛ ግን እያልን ያለ ነው ጌስት ላይ እያንዳንዷ የተሰቀለች ስለ ፍቅር ስለ ድራማ መታወራብኝ ነገር አንፈልግም። ስለ መስቀልሽ ተከራከሪና አርእስት ቀይሮ ይምጣ። ከዛ ከፈለገች ትጨቃጨቃላችሁ፣ ከፈለጋችሁ ትመናጨቃላችሁ። አይመለከተንም። እኛ ያልን ነገር ስለ መስቀላችን ብቻ ነው። ማንም ሰው እንዲነካልን አንፈልግም።